ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ ድምቀት ስለሚከበረው ስለ ታኅሣሥ 27 መድኃኔዓለም በዓል በዝርዝር እንመለከታለን። ይህ ዕለት ከወርሃዊ በዓላት ለምን ተለየ? ከአባታችን ከአብርሃምና ከልጁ ከይስሐቅ ጋር ምን ግንኙነት አለው? ገሃድ ወይም የልደት ዋዜማ መሆኑንስ ምን ምስጢር አለው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የመድኃኔዓለም ትርጓሜ። በመጀመሪያ መድኃኔዓለም የሚለውን ቃል እንተርጉመው። መድኃኔዓለም ማለት የዓለም መድኃኒት ማለት ነው። የሰው ልጅ በበደሉ ምክንያት ከገነት ተባሮ በሞተ ስጋ በሞተ ነፍስ ተቀጥቅጦ ይኖር በነበረበት ጊዜ እግዚአብሔር የዓለምን ለማዳን በገባው ቃል መሰረት ልጁን ልኮ ዓለምን አድነዋል። ስለዚህ ይህ በዓል የፈጠራችን ቸርነትና የሰው ልጅ የመዳን የምስራች የምናስብበትም ዕለት ነው። የአባታችን የአብርሃም መስዋዕትነት። ታኅሣሥ 27 በዓል ታላቁ ታሪካዊ መሰረት አባታችን አብርሃም ልጁን ይስሐቅን ለመሰዋት ወደ ተራራም የወጣበት ዕለት መሆኑን ይናገራል። ፈተናው እግዚአብሔር አብርሃም እምነቱን ለመፈተን የምትወደውን አንድ ልጅህን ይስሐቅን መስዋዕት አድርገህ አቅርብልኝ አለው። አብርሃም ሳይጠራጠር ሳይከራከር ልጁን ይዞ ወደ ደብረ ሞሪያ ተራራ ወጣ። የይስሐቅ ጥያቄ። ይስሐቅ አባቱን መስዋዕት የታለ ብሎ በጠየቀውም ጊዜ አብርሃም በታላቅ እምነት ልጄ ሆይ መስዋዕትነቱ እግዚአብሔር ያዘጋጃል አለው። ቤዛውም አብርሃም ልጁን ሊያርድ ቢላዋውን ሲያነሳ የእግዚአብሔር መልአክ በሰማይ ተጣርቶ ከለከለው። ከዚያም እውዝ ወይም በግ በዱር ውስጥ በምሰሶ ተጠምዶ ተገኘ። ይስሐቅ በበጉ ተተካ። በጉ ለይስሐቅ ቤዛም ሆነለት። ለምን መድኃኔዓለም ተባለ? ይህ ታሪክ የመድኃኔዓለም ክርስቶስ ምሳሌ ነው። ይስሐቅ የጌታ ምሳሌ፣ አብርሃም የልጁን መስዋዕትነት የፈቀደው የእግዚአብሔር አብ ምሳሌ፣ በጉ ደግሞ እኛን ለማዳን በመስቀሉ ላይ የታረደው የመድኃኔዓለም ምሳሌ ነው። ይህ ታሪክ የተፈጸመው በዚህ ዕለት በመሆኑ በዓሉን ታኅሣሥ 27 እናከብራለን። የቃል ኪዳኑም ምስጢር። በዚህ ዕለት በእግዚአብሔር ለአብርሃም ታላቅ ቃል ኪዳን የገባለት ታላቅ ቃል ኪዳን ሰጠው። ስለታዘዝከኝና አንድ ልጅህንም አልከለክለኝም ስላልከኝ በዘርህ የአሕዛብ ወገኖች ሁሉ ይባረካሉ አለው። ይህ ዘር የተባለው ክርስቶስ ነው። እኛ ዛሬ መድኃኔዓለም ክርስቶስ ያገኘነውን በረከት የዚሁም ቃል ኪዳንም ፍጻሜ ነው። ስለዚህ ዕለቱ የቃል ኪዳንና የበረከትም ቀን ነው። ታኅሣሥ 27 የልደት በዓል ዋዜማም ነው። በቤተ ክርስቲያን ስርዓት ይህ ዕለት ገሃድ ይባላል። ምእመናን በማግስቱ ስለሚከበረው ታላቅ የልደት በዓል በጾምና በጸሎት ራሳቸውንም ያዘጋጃሉ። በሌሊት የሚቆመው ማህሌትና የሚቀደሰውም ቅዳሴ ሁሉ ስለ መድኃኔዓለም ሰው መሆንና ስለ አብርሃም መስዋዕትነትም የሚዘመር ነው። ታኅሣሥ 28 እስከ 29 ልደቱም ስለሆነ የዓለም መድኃኒት ሊወለድ ጥቂት ሰዓታት ሲቀሩት ስሙን መድኃኔዓለም እያልን እናወድሰዋለን። በአጠቃላይ ታኅሣሥ 27 መድኃኔዓለም የሚከበርበት ምክንያት አንደኛ የይስሐቅ በበግ ተተክቶ የዳነበት ቤዛነትን ለማሰብ፣ ሁለተኛ እግዚአብሔርን ለአብርሃም የገባው የድኅነትም ቃል ኪዳን ለመዘከር፣ ሶስተኛ የጌታችን የልደት በዓል በጾምና በጸሎት ለመቀበል ነው። ስለዚህ ይህ ዕለት ከእኛ ከምእመናን የደስታ የምስጋና የቃል ኪዳንም ቀን ነው። በበዓሉ ስናከብር የተቸገሩትን በማሰብ እና ለፈጣሪም ምስጋና ለማቅረብ መሆንም አለበት። መድኃኔዓለም የዓለም መድኃኒት እንደመሆኑ የተነሳ ዓለም በኃጢአት ደዌ በታመመች ጊዜ መድኃኒት ሆኖ የመጣውም ክርስቶስ መሆኑን ማብራራት ያስፈልጋል። ቤዛነቱም አዳም በሳተው ሰዓት በበላው በለስ ምክንያት የሞት ፍርድ ተፈርዶበትም ነበር። ይህንን የሞት ደብዳቤ ቀዶ ለሰው ልጅ ሕይወትን የሰጠ መድኃኒት በመሆን ስሙን እናከብራለን። በወርሃና በዓመታዊ በዓል መካከል ያለውም ልዩነት በየወሩ 27 ቀን መድኃኔዓለም ቢታሰብም የታኅሣሥ 27 ግን የልደት ዋዜማና የአብርሃም ታሪክ መታሰቢያ በመሆኑ ልዩም ንግስም ይደረግበታል። አብርሃም ፈተና። ታኅሣሥ 27 አብርሃም በስተርጅና ያገኘው አንድያ ልጁን ይስሐቅን እንዲሰዋ ታዘዘ። ይህ ትእዛዝ የአብርሃም ምን እምነት መፈተኛም ነበረ። አብርሃም በ3 ቀናት ተጉዞ ወደ ተራራውም ወጥቶ ይህ ጉዞ የሰው ልጅ ለድህነት ያደረገውም ረጅም ጉዞም ይመስላል። አባቴ ሆይ እሳቱና እንጨቱን ይሄው ነው፣ መስዋዕትነቱም የታለ ሲለው አብርሃም ልጄ ሆይ መስዋዕትነቱም እግዚአብሔር ያዘጋጃል። ይህ አነጋገር ትንቢታዊም ነበረ። አብርሃም ልጁን ሊያርድ ሲል መልአኩ እጁን ያዘው። በዚያችም ቀንዶች በሳቤቅ
ቁጥቋጦ የተያዘ በግ ተገኘ። ይስሐቅም ተረፈ፣ በጉም ታረደ። ይህ የሆነው ታኅሳስ 27 ቀን እንደሆነ በቤተ ክርስቲያናችን ትውፊት ይታመናል። አብርሃም የእግዚአብሔር አብ ምሳሌ አንድያ ልጁን ለዓለም የሰጠ፣ ይስሐቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ለመታረድ እንደ በግ የቀረበ፣ እንደ እንጨት ተሸክሞ ወደ ተራራም የወጣ፣ ተራራውም ደብረ ሞሪያ የክርስቶስ መስቀል የቀራንዮ ምሳሌ የሆነ፣ በጉ ዕውዝ በይስሐቅ ፈንታ እንደታረደ ክርስቶስም በእኛ ፈንታ ሞትን ሕይወትን የሰጠን ቤዛ ማለት ደግሞ በሌላም ፈንታ የሚሞት የሚቆምም ማለት ነው። የበዓሉ ዋዜማ ወይም የልደት ዋዜማ ገአድ የጾም ቀን ነው። ታኅሳስ 27 የልደት ዋዜማ በመሆኑ ጋድ ይባላል። ምዕመናን እስከ ምሽትም ይጾማሉ። ዝግጅቱ በብርሃነ ልደቱም ለመቀበል ነፍስን ስጋን የምናነጻበትም ዕለትም ነው። ትንቢተ ፍጻሜው ስለ ክርስቶስ መምጣት የተነበዩትን ትንቢት የሚያበቁበት የምስራችም የሚጀምርበትም ሰዓት ነው። አብርሃም የተገባው ቃል በዚህ የአሕዛብ ወገኖች ሁሉ ይባረካሉ የሚለውን ቃል ኪዳን የተረጋገጠው በዚህ ዕለት ነበረ። መድኃኔዓለምን ስናከብር እኛም የዚያችን ቃል ኪዳን ተካፋዮች መሆናችን እናስባለን። በመድኃኔዓለም ስም የሚደረግ ዝክር፣ ጸሎትና ምጽዋት ታላቅ ዋጋ እንዳለውም ይናገራል። የታኅሳስ 27 የመድኃኔዓለም በዓል ዝም ብሎ በዓል ሳይሆን የሰው ልጅ ከሞት ወደ ሕይወት የተሸጋገረበት ቤዛም የተገኘበትም ታላቅ በዓል ታላቅም ዕለት ነው። አብርሃም ለፈጣሪው በመታዘዝ ልጁን እንደሰጠ እኛም ለፈጣሪያችን ምን እየሰጠን ነው ብለን ራሳችንም የምንጠይቅበትም ቀን ነው። መልካም በዓል ይሆንላችሁ። ለቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።